በዛሬው ቪዲዮ የምናየው ደግሞ ስለ ኦቨር ትሬዲንግ ነው። ይሄ ኦቨር ትሬዲንግ አካውንታችን ሳይለንትሊ ነው የሚገለው። በጣም በቀላሉ አካውንታችን ብሎ እንድናደርግ ከሚያደርገን አንደኛው ምክንያት እና ዋነኛው ምክንያት ኦቨር ትሬዲንግ ነው። እሱን እንዴት ማስተካከል እንደምንችል በዚህ ቪዲዮ በደንብ እናያለን ማለት ነው። ዋትስ ኦቨር ትሬዲንግ? ኦቨር ትሬዲንግ ማለት ምን ማለት ነው? ኦቨር ትሬዲንግ ማለት ብዙ ትሬዶችን በአንድ ቀን ሊሆን ይችላል ራንደምሊ ዝም ብለን መውሰድ ማለት ነው። ኤክስፔክቴሽናችንን ሃይ አድርገን በጣም ከሩላችን አጌንስት ሄደን፣ ለምሳሌ ሩላችን ባለፈው ቪዲዮ እንዳልኳችሁ የኔ ሩል አሁን ለምሳሌ በቀን ውስጥ 2 ትሬድ መግባት ከሆነ በቀን ውስጥ 10 ትሬድ ብገባ ይሄ ኦቨር ትሬዲንግ ነው። ምክንያቱም አካውንቲንግ ቀስ እያለ ነው የሚገለው ማለት ነው። እና ትሬዲንግ ኤቭሪ ስሞል ሙቭ በወጣና በወረደ ቁጥር እያንዳንዱ ሙቭ መያዝ አለብን ማለት አይደለም። እንደ ትሬደር ካልኩሌት የሆነ ሪስካችንን አስቀምጠን ፕሮፊታችንን እያንዳንዱ ነገር ካልኩሌት አድርገን ነው የምንገባው እንጂ እያንዳንዱ ፖዚሽን እያንዳንዱ ሙቭ መያዝ አይጠበቅብንም ማለት ነው። እና ትሬድ ስናደርገው በንዴት ትሬድ የምናደርግ ከሆነም ደግሞ እንደዛው አሁን ለምሳሌ አንድ አካውንት ሎስ ካደረግን ወይም ደግሞ ብሎ ካደረግን ወዲያውኑ ሌላ ገንዘብ አስገብተን ድጋሚ ያንን ለመመለስ ኦቨር ትሬድ እናደርጋለን ማለት ነው። ከዛ ድጋሚ ሁለተኛውን አካውንቱን እናጠዋለን ማለት ነው። እንደዛ ከምናደርግ መጀመሪያ ይሄ ኦቨር ትሬዲንግ የሚለውን ኮንሰፕት በደንብ አውቀን ፊክስ ማድረግ ይጠበቅብናል ማለት ነው። እና ለምንድን ነው ትሬደሮች ኦቨር ትሬድ የሚያደርጉት? ከስር እንደምታያቸው 4 ምክንያቶች አስቀምጬላችኋለሁ። ፊር ኦፍ ሚሲንግ አውት ነው። አሁን ይሄን ፖዚሽን አሁን ሎንግ እየወጣ ከሆነ ፖዚሽኑ አጠዋለሁ ብሎ ቶሎ መግባት ኤክስኪዩት ማድረግ፣ ወይም ደግሞ አዲክሽን ቻርት እንደዛም ሊሆን ይችላል። ቀኑ ሙሉ ቻርት ላይ ማፍጠጥ፣ አዲክሽን ኦፍ ቻርት፣ ቀኑ ሙሉ ቻርት ላይ መዋል፣ እያንዳንዱ ሙቭ ለመያዝ መሞከር፣ ዴይሊ ትሬድ ሊሚት አለማስቀመጥ። በቀን ውስጥ 5 ትሬድ ለምሳሌ ቴክ ልታደርጉ ትችላላችሁ። የእናንተ አሁን በቀን ውስጥ 5 ትሬድ ብቻ ነው ቴክ ማድረጉ ብላችሁ 6 መውሰድ የለባችሁ። በቃ ያ ሩላችሁ ነው። ሩላችሁ እንደው መከተል አለባችሁ ማለት ነው። ትራይንግ ቱ ሪከቨር ሎስ ፋስት፣ እዛው ሎስ ያደረግነው ደግሞ እዛው ድጋሚ ለመመለስ መሞከር። እንደዛ ስናደርግ ድጋሚ ሁለተኛ ሎስ ነው የምናደርገው። ከቻርቱ ወጣ ብለን ጭንቅላታችን ሪሴት አድርገን በነጋታው ብንመለስ ይሻላል ማለት ነው። በአዳዲስ ኦፖርቹኒቲ ብንመለስ ይሻላል። ማርኬቱ ላይ ዴይ ቱ ዴይ በጣም ብዙ ኦፖርቹኒቲዎች አሉ እኛ ቴክ ልናደርጋቸው የሚገባ ማለት ነው። ግዴታ በየቀኑ ትሬድ መውሰድ ይጠበቅብናል ማለት ደግሞ አይደለም። ኦቨር ትሬድ እንዴት ዲስትሮይ እንደሚያደርገው አካውንታችንን በጣም በቀላል እንመልከት። ሞር ስፕሬድ ይኖርብናል፣ ምክንያቱም በጣም ብዙ ፖዚሽን እየገባን ነው። ኮሚሽናችንን ብዙ ነው የሚሆነው። ለምሳሌ 10 ትሬድ ስንገባ ኮሚሽን እንከፍላለን፣ ስፕሬድ እንከፍላለን። ስለዚህ በብዛት እየከፈለን ነው ማለት ነው ለነዚህ። ሁለተኛ ደግሞ ሞር ኢሞሽናል ሚስቴክ እያደረግን ነው። ደግሞ በየቀኑ ፊር ኦፍ ሚሲንግ አውት ሊያጋጥመን ይችላል። ብዙ ነገር ሊያጋጥም ይችላል። በኢሞሽናል ዙሪያ ሎስ ኦፍ ዲሲፕሊናችን ሎስ እናደርጋለን። እንደዛ አድርግን ማለት ደግሞ በነጋታውም እንደዛው ድጋሚ ኦቨር ትሬድ እናደርጋለን ማለት ነው። ስለዚህ ለውጥ አይኖረንም። እዛው ሳይክል ውስጥ የምንመላለሰው ገንዘብ ፈልገን እናመጣለን፣ ዲፖዚት እናደርጋለን፣ ከዛ ሎስ እናደርጋለን፣ ድጋሚ እንደዛው እያለን ይህንን እስካልፈታን ድረስ እዛው ነው የምንገኘው ማለት ነው። አንድ ቤተር የሆነ ትሬድ ከ10 ትሬዶች በላይ ነው። ምክንያቱም በሳምንት ውስጥ 2 አሪፍ ትሬዶችን 1 to 4 ሪስክ ቱ ሪዋርድ አገኘን ማለት በጣም 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 አሪፍ ነው። አንድ ቤተር የሆነ ትሬድ ከ10 ባድ ትሬዶች በጣም የተሻለ ነው። ምክንያቱም ጠብቀን የምንገባው ትሬድ ዝም ብለን ራንደምሊ አይደለም እየገባን ያለን። እያንዳንዱ ነገር ካልኩሌት አድርገን ነው ሪስካችንን፣ ሪዋርዳችንን፣ እያንዳንዱን ነገር ካልኩሌት አድርገን ነው እየገባን ያለን እንጂ እያንዳንዱ ስሞል ሙቭ ለመያዝ አይደለም እየሞከረን ያለ ነው ማለት ነው። አራተኛ ፕሮፌሽናል ሶሉሽን። ለነዚህ እንትኖች ለኦቨር ትሬዲንግ 4 ሶሉሽን ብዬ ካስቀመጥኳቸው መካከል እነዚህ ናቸው ማለት ነው። መጀመሪያ ላይ እንዳልኳችሁ ሴት ዴይሊ ትሬድ ሊሚት፣ በቀን ውስጥ ይሄን ያህል ትሬድ ብቻ ነው በቃ መውሰድ የምችለው ብላችሁ ለራሳችሁ ህግ አውጡ። ሁለተኛው ደግሞ ትሬድ ኦንሊ ዩር ሴትአፕ፣
ለእናንተ በጣም ቤተር የምትሉትና የጠበቃችሁትን ለእናንተ ደግሞ በጣም እንደየ እንትናችሁ ይለያያል፣ እንደየ ስትራቴጂያችሁ። ግን በጣም ቤተር የምትሉትን ኤ ፕላስ የምትሉትን ሴታፕ ብቻ ትሬድ አድርጉ። ሶስተኛው ደግሞ በቃ ከዊንም በኋላ ከሎስም በኋላ በቃ ዞር በሉ ከቻርቱ። ምክንያቱም ዊን አድርጋችሁ ድጋሚ ሴታፕ ስገቡ ሎስ ሊሆን ይችላል፣ ሎስም አድርጋችሁ ደግሞ ዊን ሊሆን ይችላል። ግን ሞስት ፕሮባብሊ ኢሞሽናችን ስለሚጎዳ ወደ ፕሮፊት ቢመጣ ራሱ ግሪዲ ሆነን ቶሎ እንዘጋዋለን። ስለዚህ ከዊንም አድርገን ሎስም አድርገን ከቻርቱ ዞር ብለን በነጋታው ብንመለስ ይሻላል። አራተኛ ደግሞ ኳሊቲ ትሬድ ይሻላል ከኳንቲቲ። አንድ ጽድት ያለ ሴታፕ ይሻላችኋል። በቀን 10 ትሬድ ከመገቡ ጽድት ያለ አንድ ትሬድ ጠብቃችሁ እሱን መገቡ ይሻላችኋል እንጂ ጥቅም የለውም ኳንቲቲ ትሬድ። ራንደም የሆነ እንትን የሚሰጣችሁ ሪዛልት የሚሰጣችሁ። ስለዚህ እኔ እንደ መፍትሄ ብዬ ያስቀምጥኳቸው እነዚህ አራቱን ናቸው። እናንተም ደግሞ በየትሬድ ጆርናላችሁ ይህንን ለመተግበር ሞክሩ እና አሪፍ ሪዛልት የምታዩ ይመስለኛል። ስለተከታተላችሁ ያመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ይመቻችሁ። ፒስ